ብራውንድ የሚባል ሰው ገጠራማ ሜክሲኮ ውስጥ ሲቆም እናያለን። ባንክ በር ላይ ቆሞ ከዛም ወደ ውስጥ ይገባና ውስጥ ካለው ሽማግሌው ጋር ንግግር ይጀምራል። ሽጉጥ ያወጣና ያለውን ብር እንዲሰጠው ይነግራል። ሽማግሌው ግን ይሄ ነገር እንደሚመጣ አስቀድሞ ጠርጥረዋል። ግን ቀስ ብሎ ብር እንደሚያነሳ ሰው ሽጉጥ ይዞበት በታች በኩል ይተኩስበታል። ብራውንም ዘሎ ጠረጴዛ ላይ ይወጣና ያመልጣል። ሽማግሌውን በጀርባ በኩል እየሮጠ ይወጣል። ብራውንም ገንዘቡን በዱንያ አድርጎ ቀስ ብሎ ወደ ውጭ ያይና ማንም አለመኖሩን ሲያረጋግጥ እየሮጠ ይወጣል። በንፋስም ምክንያት ትንሽ ገንዘብ ይወድቅበታል። የያዘውን ይዞ ግን ወደ ፈረሱ ይሮጣል። ፈረሱ ጋር ሳይደርስ ግን ከጀርባው በሽጉጥ ይመታል። ገንዘቡን ትቶ አንድ ውሃ ዳር ላይ ይደበቃል። ማን እንደተኮሰበት ቀስ ብሎ ሳይ በቦታው ማንም የለም። ከዛን ፈረሱን ቀስ ብሎ በፉጨት ይጠራል። ፈረሱ ለሱ ግድ የሰጠ አይመስልም። ቆመበት ቦታ ንቅንቅም አላለም። ድንገት ድምፅ ይሰማና ቀና ብሎ ሳይ የባንኩ ሰውየው ሽጉጥ ተኮሰበት። አናቱ ላይ ድስት፣ ደረቱ ላይ መከላከያ አርጎ ነበር። ብራውንድ ቢተኩስበትም መከላከያው ያተርፋና እየሮጠ መጣና ፊቱን በሰደፍ መታ። በቀጣይም ትዕይንት ብራውንድ ወደ ራሱ ሲመለስ ፈረስ ላይ ተቀምጦ አንገቱ ላይ ገመድ ታስሮ ያያል። እጆቹም ታስረዋል። ከፊቱ የህግ የሚመስሉ ሰዎች አሉ እና ከመሰቀል በፊት የምትለው ነገር አለ ወይ ይሉታል። ብራውንድ ግራ ተጋብተዋል በሁኔታው። ሰዎቹ ግን ባንክ ስትዘርፍ መኮራ ስታረግ ተይዛል እያሉት ነው። ለዚህ ደግሞ ቅጣቱ ስቅላት ነው ይሉታል። ግን ከስቅላቱ በፊት እዛ ሰፈር ያሉት ጎሳዎች ይመጡና እዛ ጋር የቆሙት እንዳለ ጨርሱታል። ብራውንድኑም አንገቱ ላይ ገመድ እያዩ ትቶት ሄደዋል። ከጥቂት ጊዜ በኋላ ፈረሱ ሳር እየበላ ወደፊት መጠጋት ይጀምራል። በዚሁ ከቀጠለ ብራውንድ ጥሉና ብራውን ይሞታል። በዚህ አጣብቂኝ ውስጥ ብራውንድ ከሩቅ ሰዎችን የሚረዳ ሰው ያይና ጮክ ብሎ እርዱኝ ብሎ ይጣራል። ሰውየውም መጥቶ ገመዱን ይፈታለታል። ከሞት ያተርፋል ብራውንድን። ከዛም አብሮ መሄድ ይጀምራሉ። እያወሩም እያለ በመሃል ከርቀት ድምፅ ሰሙ። ድምፁ የፈረስ ጋላቢዎች ናቸው። በዚህ መሃል ሰውየው ፊቱን ቀይሮ ይሸሻል። ብራውንድ ግን ግራ ተጋብተዋል። እዛ ቆሞ የሚሆነውን ማየት ይጀምራል። ሰውየውን ከፍቶቹን ሰርቆ ስላመጣ እየሸሸ ነው። ብራውንድ በሱ ቦታ ተይዞ ወደ ዳኛ ይወሰዳል። ፋውም ነገር ለዳኛ ይናገራሉ። ብራውንድ ግን እሱ እንዳልሰረቀ ነገሩን ምንም እንደማያውቀው እየተናገረ ነው። ዝም ያስብሉታል። ምክንያቱም በእነሱ ሀገር ሕግ ከፍት የሰረቀ ሰው የመናገር መፍቱን ይገፈፋል። እኛም ጉዳዩን ካዩ በኋላ በስቅላት እንዲቀጣ ትዕዛዙን አስተላለፈ። ጋር የሚሰቀሉ ሌሎች ሰዎችም ነበሩ። አካባቢ ነዋሪዎች ስቅላቱን ለማየት ይሰበሰባሉ። ሌላኛው ሰውየው ከሱ ጋር የሚሰቀል ስቅስቅ ብሎ እያለቀሰ ነው። አሁን ዞር ብሎ ያየውና መጀመሪያ ነው እንዴ ብሎ ፈገግ ያስብላታል። ብራውንድ የሆነ ሴትዮዋ ፈገግ ብሎ ያያታል። ከስቅላቱን በፊት ታሪካችን በዚህ ያልቃል።